ይሁን ብያለሁ። ስለዚህ ያንዳንዷን ቪዲዮ ምናምን እሷ በጣም ሰድበኝና ማለት ነው ኢሚዲየትሊ ከሰማሁት መስማቴን ካረጋገጠች በኋላ ዲሌት ታደርገዋለች። መስማቴን ካረጋገጠች በኋላ ታስወራኝና የሆነ ነገር እኔ ተናድጄ ምናምን ስል ኢሚዲየትሊ እሷ ታጠፋዋለች። ገብቶሻል? እኔ ደግሞ ያንን ተንኮል አሁን እንደዚህ ነው ብዬ እኔ እንደዚህ ይመጣል እንደዚህ ይሆናል ብዬ ነው አሁን እንደሷ ብልጦኝ ምናምን እንደዚህ ምናምን ነገር ቮይስ አላስቀምጥም። ገባሽ? አሁን መረጃ ምናምን ብትይኝ እኔ አሁን እሷ እንደምትለው እኔ መረጃ ማስቀመጥ አልቻልኩም፣ አልችልም። ኢሚዲየትሊ ማለት ነው የለክም። አሁን በእሷ ምንም አይነት ያስገባል ነገር የለም። ኧረ እኔ አንድም ነገር የለኝም። እኔ ብዙ ስልክ ብዙ ጊዜ ነው የቀያየርኩት። ጠንቃቃ ናት እሷ፣ ጎበዝ ናት፣ አርቃ ታስባለች። እሺ በእኔ ስልክ ብዙ ነው የቀያየርኩት። በቃ እኔ አሁን እኔ ብዙ ማውራትም አልችልም። እንደዚህ ማሆን እንትን ብዬ አላውቅም። እና አመት ከ9 ወር ልጅ ከአሁን 2 ዓመት ሴት ልጅ ከሷ ከራህመት የወለድካት ሴት ልጅ 2 ዓመት ከ9 ወሯ ነው። 2 ዓመት ከ9 ወር አንድ ድርሃም ረድቶኝ አያውቅም። አንድ ወተት፣ አንድ ዳይፐር ገዝቶልኝ አያውቅም አለች። ተወው የሆነው ሁሉ ጠጥታችሁ የአንድ ቀን ስህተት የሚሆን ፍቅረኛም ነበራችሁ ዋቴቨር። አንድ ሰው ይኸውልህ መብቱ ነው። አልፈልግም ካለ ቻው ካለ መብቱ ነው አይደለም ፍቅረኛ ባል የልጆች አባት። እኔ ባሌ የልጆች አባት በማንኛውም ሰዓት ቻው ማለት ይችላል። እኔም እሱን ቻው ማለት ይችላለሁ። ኖርማል ነው። ግን የወለደው ልጅ ኃላፊነት ሊወስድና ሊያሳድግ ይገባል። ኃላፊነት ወስዳችሁ የማታሳደጉትን ልጅ እዚህ ምድር ማምጣት የለባችሁ። ልጅ ምን በወጣው የሚራበው የሚሰቃየው በሰው ሀገር። አሁን የ2 ዓመት ከ9 ወር ሴት ልጅክ እርቧታል። ይኸው ራህመት ጋር ነው ያለችው። አንድ ነገር ልገር ፈርስቶፖል ማለት ነው እንደዚህ አይነት ነገር ተፈጠረ ብላ ምናምን ስጠረኝ እኔ ታክሲ ነበር ምሳሌ የኮሮና ሰዓት 300 ድርሃም ነው የሚላክልኝ። በደንብ አድርጌ በጓደኞቼም በእኔም ተይ በኋላ ችግር ውስጥ ትገቢያለሽ። ሌላውን ይቅርና ችግር ውስጥ ትገቢያለሽ። ተይ እንደዚህ አይነት ነገር ጥሩ አይደለም። እኔ አይደለሁም ብዙ ጓደኞቼ ተይ እኔ አስለምኛታለሁ እስኪ በቃት ድረስ ወላሂ ነው የምልሽ አስለምኛታለሁ በጣም እኮ እሷም ነግራናለች። ያስለመንካት እንድታስወርድ ነበር። ህይወቷስ አብዲ ብትሞትስ ስታስወርድ ብትሞትስ ህይወቷስ አደጋ አለው እኮ ማስወረድ። እንደገና ደግሞ በቃ ተፈጠረ ይሄ ልጅ ተወልዶ አገር ቤት መላክ አለበት በጊዜ። አቅማችሁ እዚህ ሀገር ላይ የማሳደግ አቅም ከሌላችሁ በጊዜ ሀገር ቤት መላክ አለበት እንጂ ስህተት በስህተት አይፈታም። እሷም ብላለች። ይኸው ማስረጃም ልካልኛለች አስወርጂ ስትላት እና ለህይወቷ ፈራች። ኪኒን ወስደ ካርስ ታክሲ ነበር የምሰራው የዛ ሰዓት 300 ብር ነው የሚላክልኝ። ተረዳሽ? የዛ ሰዓት የሰው ልጅ ነኝ ይጨንቀኛል። ጨንቆኝ አሁን የዛ ሰዓት ሰው እንኳን ራሱን ያጠፋ የለ እንዲ አይደለም እንኳን እንደዚህ ሌላ ነገር አድርጊት ምናምን ተብሎ የዛን ሰዓት ጨንቀኛል። 300 ብር ነው የሚከፈለኝ። ኢቨን እኔ ሼሪንግ ነው ከጓደኞቼ ጋር የምኖረው። ተረዳሽ? ሼሪንግ ነው ከጓደኞቼ ጋር የሚኖረው። እስቲ አሁን በእኔ ቦታ በቀን 300 ድርሃም የሚከፈል እኮ ነው። የ9,000 ድርሃም ደሞዝተኛ ነበርክ ማለት ነው በወር። ኧረ አይደለም እንትን ካርስ ታክሲ ጠይቂ እስቲ ኮመንት ላይ ካርስ ታክሲ ብለው እንትን ይበሉ። አዲስ ነበር 300 የሚከፈል በስንት ቀን ነው? በቀን በወር ወላሂ ነው የምልሽ። በወር ስንት? 300 ብር ለማጅ ነበርኩኝ ካርስ ታክሲ የዛ ሰዓት 300 ድርሃም በወር ተከፍሎ የቤት ኪራይ 700 ድርሃም ኬት እንዴት ሆኖ ሼሪንግ ነው የምንኖረው። ሼሪንግ ከጓደኞች ጋር ሼሪንግ ነው። 700 አንተና ጓደኞችህ 150 እየከፈላችሁ የምትኖሩት አንድ ላይ ነው። ይኸውልሽ ካርስ ታክሲ ነበር የምሰራው የዛ ሰዓት አዲስ ነበርኩኝ እኔ። ካርስ ታክሲ አሁን የሚያውቅ ሰው ያወራል እዚህ ጋር ችግር እናምናሃለን። ይኸው ኮመንት ላይ ይጽፋሉ የሚያውቁ ሰዎች እንዳለ እዚህ ያለው 13,000 ምናምን ሰው ኢማራት ውስጥ የሚኖር ነው ያውቃሉ፣ ይጽፋሉ። ካርስ ታክሲ 300 ድርሃም ደሞዝተኛ ነበርክ። በ300 ድርሃም ነበር ደሞዝ። አክቹዋሊ ታክሲ ደሞዝ የለውም እንትን ነው ኮሚሽን ነበር የዛ ሰዓት። ኮሮና እንደወጣ ሰሞን የለም ስራ የለም ነበረ። ታርጌት መምጣት አይችልም የዛ ሰዓት። ቱሪስትም የለም ምንም የለም። ላይክ ካምፓኒ የሚልክልሽ 300 ድርሃም ነው ይሄ እንትናቸው ማለት ነው። የመጨረሻ ምንም አልሰራሽም ሰራሽም አልሰራሽም ቤትም ተቀመጥ 300 ድርሃም ይልኩልሻል። ምናልባት እንደምንም ተፍተፍ ብለሽ የሆነ ነገር እንትን ካልሽ 200 ብር ይጨምራል። አንድ 500 ምናምን ብር ይሆናል ማለት ነው። ተረዳሽኝ አይደል? የዛ ሰዓት ደግሞ እኔ አዲስ ነበርኩኝ። አገርም አላውቅም ታርጌትን መስራት አልችልም ነበረ። ተረዳሽ? እና እንደዛ ነው ያለው ነገር ይሄ ነው እኮ። አንተ የ300
ድርሃም ደሞዝተኛ ስለነበርክ በሰዓቱ በቃ ኮሚሽንም ሆነ ደግሞ 300 ድርሃም ስለነበር በወር ገቢክ አዲስ ስለነበርክ ለሀገሩ ሼሪንግ ከወንዶች ጋር ነው የምትኖረው። እንደዛ ሆኖ በዚህ ስህተት ባለመጠንቀቃችሁ ሁለታችሁም እርግዝና ተፈጠረ። መፈጠሩን ስትነግርክ ደነገጥክና አስወርጄ ያልካት እሷ እምቢ ብላ እርግዝናውን ቀጠለች። በቃ ሆነ ቀጠለች። ከወለደች በኋላ ለምን ልትረዳት አልሞከርክም? ልጅክ 2 ዓመት ከ9 ወር እስክትደርስ ድረስ 1 ድርሃም የወተት የዳይፐር አንድ ነገር አልሰጠህም። እቺ ልጅ በሰው አገር ኢቃማ ሳይኖራት መዳም ቤት ፓርት ታይም እየሰራች ነበር ልጇን አቡ እሷ ካላገባኝ እያለች ነው። ጸብ ነው ሁሉ የሆነ ሰዓት በእርግዝና ሰዓት አብሬን ነበርኩኝ። ግን እሷ ለጓደኞቿም ምናምን ትላለች አግቶኝ ይኑር ለምትለው በሰላምም አታውራኝም። ይሄው ማንም ነው የሚያውቀው። አሁን እንደዚህ ምናምን በሰላምም አታውራኝም እንዳልኩሽ በቃ በጣም እኔ መኪና እየነዳሁ እስክጋጭ ድረስ ስድቧ መከራ ነው። እኔን አይደለም ፋሚሊዎቼ ጋር ድረስ ማለት ነው። ተረዳሽ? ያለው ነገር ያ ነው። እኔ አሁን እንደዚህ ነው ብዬ እኔ በጣም አሁን የምታደርግልኝ ቮይስ በጣም የሆነ ልብ እንትን የሚሰብር ነገር ነው። አንድ ሰው አንድ ቮይስ እንኳን የለክም አብዲ። አንተ ይኸውልሽ እሷ የምታወራው ሁሉ ማስረጃ አለ። አንተ ግን አንድ ማስረጃ የለም። እኔ ይኸውልሽ አቡ ቁርአንን ነው የምልሽ። እኔ ቁርአን እንደዚህ ቁርአን ይዤ እምላለሁ የምትለኝ የምትልክልኝ ቮይስ በቃ በጣም የሌለ በቃ በጣም ይሆን አንዱን እንኳን አሰማንና ጉዷን እንስማ። አንዱን እሷ እኮ እንዳለ ማስረጃ ይዛን የመጣችው እኔ እንሞዳት እናቴን ይሳኝ እዚያ እኔ መሪ ነው የሚይዘው እንደዚህ አስቀራኝ ነው የምልሽ። እናቴን ይሳኝ የምታወራው ነገር እኔ በጣም እንደው 1 ሚሊዮን ቮይስ የለም። በጣም ላፊ ሰድባኝ ሰውን እኮ ማለት ነው። አንዳንድ ሰው ተይው እኔ ምንም በቃ እሺ ከሷ ጋር ግንኙነት ይኑረኝ እንበል ተቀራርበሽ እኮ ታወሪያለሽ የሆነ አጥንት የሚሰብር ነገር የለም። በቃ ተይው እየዞረች ማውራቷን ተይው ከኔ ጋር ተቀራርባ ትጠየቃለች። እሺ አሁንም ጥያቄን እያድበሰበስክብኝ ነው። ግልጽና ክሊር ነው። እስካሁን ጥያቄን በትክክል እየመለስክ ነው። አንድ ጥያቄ የመጨረሻው ለምን ከወለደች በኋላ ኦኬ አስወርጅ ብለካት አላስወረደችም? ኦኬ ተፈጠረ፣ ይሄ ልጅ መጣ፣ ልጁ ያንተ ነው። ለምን ሴት ልጅ በስደት ላይ ስትራብ ልጅክ የወለድካት ልጅክ ስትራብ ለምን ዝም ትላለህ? ለምን ሰፖርት አታረጋትም? 1 ድርሃምን ቢሆን በአቅም ይቺ ናት አቅሜ ብለክ 300 ድርሃም ከሆነ ደግሞ ዝክ 150ውን እንኪ ለልጅሽ ወተት ግዢ፣ እንቺ ዳይፐር ግዢ ብለክ ለምን አስተዋጽኦ አላረክም? ወይ ነው ጥያቄ። እሷ የምትለው አግብተኸኝ ኑር ነው። እኔ ደግሞ እዚህ ሀገር ሰፖርት ማድረግ ስለማልችል ኢቭን ካልሆነ አቤት እኔ እናቴ ጋር ልላክ እኔም እዚህ ጋር ሰፖርት የማድረጉ አቅም ስለሌለኝ ኢትዮጵያ ይዘሽ ሂጂና ኢትዮጵያ ግቢ ነው። እሷ ደግሞ አንድና አንድ በዛ ነገር አግብተኸኝ ኑር ነው። እኔ ደግሞ የዛ ሰዓት በቃ ኢትዮጵያ ግቢና እኔ አይደለም እህቶቿን ማንም ነው የሚለምናት ኢትዮጵያ ግቢ ነው። ኢትዮጵያ ግቢና እንትን በይ ነው ያልኩት እኔ። እንዴ ለምን ኢትዮጵያ ትገባለች? እቺ ልጅ ኢማራት ላይ መሰለ ጥሩ ህይወት ሰው ቤት ሰርታ በኢትዮጵያ 2000 ድርሃም እንኳን በኢትዮጵያ ስንት ነው? በኢትዮጵያ 70,000 ማግኘት የምትችል ሴት ይሄ ችጋራም ሀገር ኢትዮጵያ ገብታ በችጋር ለምን ትሰቃያለች? ለምን ይኸውልሽ አሁንም እኮ ነው ያልኩት። ችጋር ለምን ትጠበሳለች እሷ ብቻዋን? ለምን አንተ ልጅህን ወስደህ ለእናትህ ሰተህ እሷ እዚሁ ስራዋን መቀጠል፣ አንተ እንደ አባት ኃላፊነት ወስደህ ልጅህን ወስደህ ትኬት ቆርጠህ ወስደህ ለእናትህ እንድታሳድግልክ መስጠት። ምክንያቱም ያንተ ዘር ነው። በእሷ ማህፀን ተዘራ እንጂ ያንተ ዘር ነው። ልጅክ ናት። ልጅክን ለልጅክ ኃላፊነት መውሰድ አለብህ። ኢማራት ላይ አቅም ከሌለ ኪትስ ኦኬ፣ አቅም የለክም ምን ይደረጋል? ወስደህ ማሳደግ አለብህ። ለምንድን ነው ሴቶች የሚሰቃዩት በስደት? ለምን ሴት ልጅ ይዛ ሚቀጥራታታ? ደግሞ ሳውዲስ እሺ እንደው ጥሩ ሀገር ነው። ማዳሞቹ ጥሩ ናቸው። ከነ ልጅ ይቀጥራሉ። ከነ ልጅ እየሰሩ ነው። ሳውዲ ያሉ ሴቶች ሚዲያ ላይ ወጥተው የዳይፐር የወተት የማይለምኑት እኛን የትኬት የማይለምኑት መዳሞቻቸው ከነ ልጅ ስለሚቀጥሯቸው ነው። ኢማራት ግን ከነ ልጅ አይቀጥሩም። ሻቡ ምን መሰለሽ እኔ እና እሷን እኮ አሁን እዚህ ጋር ማለት ነው እንደዚህ በመነጋገር ያላግባባን እኮ ምን መሰለሽ እኔ ችግር የለውም ያለውን ነገር እንትን እያልኩኝ ነው ማለት እረዳለሁ። ምንም አላልኩኝ። እሷ ግን እኔ በጓደኞችም ሽምግልና ሲሄድ ግን እሷ የምትለው ያግባኝ ነው የምትለው። ያግባኝ ምስክር አለክ? ያግባኝ ብቻ እንደምትል? ኧረ ብዙ በቃ ታመጣለህ ምስክርን ከእሷ ንግግር በኋላ
ስለዚህ እኔ ያረዳሁትኝ አንተ ምክንያት እያቀረብክ ያለከው ልጄ የ2 ዓመት ከ9 ወር ልጄን 1 ድርሃም ረድቼ ማላቀው እሷ አግባኝ እያለች ስለምጨቀጭቀኝ ነው። አላገባሽም እያልክ ትንሽ ገንዘብ መወርወር ትችል ነበር። ለልጅክ የወተት የዳይፐር እንደ አባት ኃላፊነት ተሰምቶክ ልጅክን እየሄድክ አንደኛ ምክንያት የመጀመሪያ ማለት ነው ችግር ላይ ነበሩ። ምን አይነት እንደነገርኩሽ ማለት ነው የመጀመሪያ ሰሞን እንዴዛ ምናምን ነገር ከተወለደ በኋላ ደግሞ እንትን ነው ገብቶሻል። ጓደኞቼም ምናምን ነገር ሲሄዱ አሉ የሄዱ እኔ የላኳቸው ልጆች አሉ መጥራት ይችላል። አሁን ደውዬ ማለት ነው እሷ ጋር መጥተው ያነጋገሯል። ጥራቸው። አንድ ሰው ጥራና አንድ ምስክር። አንተ ምንም ማስረጃ ስለሌለክ ቢያንስ አንድ ምስክር አቅርብ። እሷ የማስረጃው ማአት ቪዲዮ፣ ቮይስ፣ ጽሁፍ ምን ይዛን የመጣችው? እሺ አንድ ሰው ጠራለሁ። አዎ አንድ ምስክር አቅርብ። አሁን ራህመት ማለት ነው በመጀመሪያ ደረጃ ወንዶች ኃላፊነት ሊሰማችሁ ይገባል። ከሴት ጋር እባካችሁ በእናታችሁ እንደው እናት አላችሁ እህት አላችሁ ስደት ላይ ሳውዲ፣ ኢማራት አብዛኛው ይሄ ነገር እየተካሄደ ያለው ሳውዲ እና ኢማራት ነው። ሳውዲ ግን እግዚአብሔር ይስጣቸው ሚዲያ ላይ ወጥተው እኛን አያስጨንቁንም። የኢትዮጵያ ሕዝብ ዳይፐር፣ የኢትዮጵያ ሕዝብ ወተት እያሉ አይለምኑም። ሳውዲ ያሉት ራሳቸው ከነ ልጆቻቸው መዳም ቤት እየሰሩ ወተታቸውንም ዳይፐራቸውንም ትኬትም ከፈለጉ ይዞላቸው ለሚሄድም ሰው ክፍያ ራሳቸው ጣጣቸውን ችለው ነው ሰርተው። ስለዚህ ኢማራት ላይ መዳሞቻቸው ከነ ልጅ ስለማይቀጥሯቸው ኢማራት ላይ ያላችሁ ወንዶች ከሴት ጋር ከመተኛታችሁ በፊት ይቺ ሴት ብታረግዝብኛ ብሬያት መተኛት ሴት ወተት መግዣ አለኝ ወይ ዳይፐር መግዣ አለኝ ወይ ትኬት ቆርጬ አገር መላኪያ አለኝ ወይ ብላችሁ አስቡ ከመተኛታችሁ በፊት። ካልሆነ መከላከያ ተጠቀሙ። የወንዶች መከላከያ አለ፣ እሱን ውሰዱ እባካችሁ። በጣም ብዙ ኢትዮጵያውያን ህፃናት ኢማራት ላይ እየተራቡ ነው። በራብ በሽተኛ እየሆኑ ነው። በራብ ኢማጅን እየተራቡ። ኃላፊነት ይሰማችሁ እባካችሁ። ሀገር ቤት ጎዳና ተዳዳሪ ረሀብተኛ አንሶ በሰው ሀገር ኢትዮጵያኖች ጎዳና ተዳዳሪ ረሀብተኛ እየተባልን እንደ ሀገር እየተሰደብን ነው። ፕሊስ ይሄ ደግሞ